አብርሽ ወደ ቡታጅራ ሄዷል። ያው የተነጋገርነው ነገር ሌላ ነበረ፣ እሱ ደግሞ ያደረገው ነገር ሌላ ነው። ከነፃነት ጋር ወደ ቡታጅራ ሄዷል። የተነጋገርነው ነገር ሌላ ነበር፣ ነገር ግን ያደረገውም ሌላ ነው። ይሄ ነገር እየተደጋገመ ስለሆነ እኔ በጣም በቃ ሰልችቶኛል። ከዚህ በላይ መታገዝ አልችልም። ነገሮች እኔ እዚህ ጋር ከማወራቸው እና ከምነግራችሁ ወይም ከማሳያችሁ በላይ ስለሆነ ነው እንደዚህ አይነት አንዳንድ ውሳኔዎችን የምወስነው። ወይም ደግሞ እንዲያታርጊ ምናምን ትሉኛላችሁ፣ ግን እናንተም በእኔ ቦታ ሆናችሁ ብታዩት ልትረዱኝ ወይም ሊገባችሁ ይችል ነበረ። በሩ ደግሞ ቁልፍ ነው። እንደ አጋጣሚ ምንም ነገር ቪዲዮ ምንም ሳልሰራ ነበር ለመሄድ ያሰብኩትኝ እና አቤል ደውዬለት ነበረ። አቤል እና ቢኒ አንድ ላይ ናቸው። አንድ ላይ ነው የመጡት ቁልፍ ለመስጠት ማለት ነው ለነሱ እና ለአቤል ስደውልለት አቤል እና ቢኒ አንድ ላይ ናቸው። ቁልፉን ሰጥቻቸው ነበረ። ከዛ ሻንጣይን ቁልፉን ከተቀበሉኝ በኋላ ሻንጣይን ወሰዱት። አትሄጂም ብለው ከልክለውኝ ማለት ነው እና እራሳቸው በንዴት ነው ወደዚህ ስመጣ። ነገሮች ሁሉንም ነገር ያውቃሉ፣ አስረድቻቸዋለሁ። የተፈጠረውን ያለውን ነገር በሙሉ ነግሬያቸዋለሁ። ግን እነሱም ሊረዱኝ ስላልቻሉ በቃ ተናድጄ ስመጣ ቁልፉም እነሱ ጋር ነበረ። ድንገት ስከፍተው ነው ቤት ሆኜ የተፈጠረውን ነገር እነግራቸዋለሁ ብዬ ስከፍተው ያው መፍቻው እነሱ ጋር ነው እና ያለውን ነገር እዚህ ሆኜ ላስረዳችሁ ብዬ ነው። ከእሷ ጋር ተነጋግረን ነበረ። እሷ ምን ማለት እንድትሄድ ነግሬያት ነበር እና በማያስፈልግ ሁኔታ እኔም ማለት ቤተሰብ ጋር ከመሄድ የቀረሁት እሷም ትሄዳለች ተብሎ እንዲሁም ደግሞ ከእሱም ጋር ተነጋግረን ስለነበረ ነው እንጂ ልሄድ አስቤ ከአቤልም ጋር ተነጋግረን ለእሱም ነግሬው አይሆንም ስላለኝ ነው እኔ እዚህ የቀረሁት እና በነገሮች በሀሳቦች እንነጋገር እንስማማና፣ ነገር ግን እሱ የሚተገብረው ሌላ ነው፣ የሚያወራው ሌላ ነው። በቃ የተገላቢጦሽ እኔ እንጃ። በዚህ ጋር ስታዩት ሌላ፣ በዚህ ጋር ስታዩት ሌላ ሁለት አይነት መልክ ነው ያለው ለእኔ በዚህ ሰዓት የሚያሳየኝ ባህሪው እና ከዛ አንጻር ውስጤ ትንሽ እርብሽ ስላለ በቃ ከዚህ ነገር ነፃ መሆን እፈልጋለሁ። እኔ ከዚህ በላይ የምር ይሰለቻል እንዴ! ከምሬ ነው አቃተኝ። ምንም ነገር መናገር አልፈለግኩም ነበር። ቪዲዮ ምንም ላይ መውጣት አልፈለግኩም። ምንም መስራት አልፈለግኩም ነበር። በቃ እሱ ዝም ብሎ አይደል ሄደው፣ እኔም ዝም ብዬ ሄጄ በቃ ፋሚሊ ጋር እንደፈለግኩኝ እረፍቴን አድርጌ ምናምን እንደዛ ነበር ለመምጣት ሀሳቤ። ግን እንደዛ አልተሳካም፣ እንደዛ ሊሆን አልቻለም እና አቤል አስቁመውኛል ማለት እነሱም ማግኘቴ ነው መሰለኝ አሁንም ስህተት መስሎ እየታየኝ ያለው። ልክ እሱ ነገሮችን ሰውን አሳምኖ ወይም ደግሞ አውርቶ ከዛ በኋላ በራሱ መንገድ ሀሳቡን እንደሚቀይረው ሁሉ እኔም ብድግ ብዬ ተነስቼ በቃ እንደዚህ አድርጌያለሁ ብዬ ባሳይ ይሻለኛል ብዬ አስባለሁኝ እና ተነጋግሮ ውሳኔ ከወሰነ በኋላ በማግስቱ የሚያደርገው ነገር ሌላ ነው፣ የሚያወራው ሌላ ነው፣ ተግባሩ ሌላ ነው። ለምን እኔስ እንደሱ መሆን አቃተኛ? አንዳንዴ ይሄ ነገር በጣም ያናድደኛል። ከዚህ አንጻር ነው ስሜታዊ የሆንኩት እና ይቅርታ በጣም እኔ በእንደዚህ አይነት ስሜት ከእናንተም ጋር መገናኘት አልፈለግኩም ነበር። በጣም ይቅርታ። ከሰዓት ትሄጃለሽ። እሺ እኔ ከአንቺ ጋር ስለሆንኩ ነው። አሁን እቤት ገብተሽ ከሰዓት ትሄጃለሽ። ከሰዓት ትሄጃለሽ። ቆይ ቢኒ መፍቻውን ያዙት፣ አትክፈቱት። ሻንጣይን ብቻ ስጡኝና በቃ ልሂድና ከሰዓት ትሄጃለሽ። መፍቻውን ይዤው መሄድ ነበረ። ከሰዓት ትሄጃለሽ። እኔ አንቺን እንደማልደግፍ እያደረግሽ አይደለም። በቃ አሁን ነው መሄድ ያለብኝ፣ ይመሽብኛል። ከሰዓት